በጨዋታ መሃል ያልሆነውን ያልተፈጠረውን ተፈጠረ አርጋት አሳምናት አናድዳለ ሰው ገባክ አንተም ታውቀዋለህ እንዴት እንደሚናደድ ያ ሰው ሶ በዚህ ደረጃ እንደዚህ ምናወራ ሰዎች አሁን እንደው እኔና ዮናስ መታረቅ ነበረብን ይልሹ እኔና ዮናስ መታረቅ በጣም ለምሳሌ ስለታረቃችሁ ማለት የሆነ ተመሳሳይ አይነት እንትን አላችሁ አሁን እሱም እንደዚህ ነው አሁን እሱም የፈለገው ሊያጠቃሽ ካለ እንትን ይልሻልና በጂጂ አይቻለሁ ጂጂ እና እሱ እንደዛ እየተሰዳደቡ የሆነ ጊዜ ምን ሆነሽ ተብሎ ነው እኔም በዛ ሰዓት ብትንትኗን ጂጂ ማውጣት ይችላል ነበር ብትንትኗን የጸብ ጊዜ ነበር ብትንትኗን አውጣው ነበር ያው ከወዴ ጋር በተጣሉ ጊዜ የሆነ ስብራት አለ ያው ዴታ አርገም ስለማቅ ምናምን የዘለ ስብራት ይገባኛል ለኔ ጠብሴ ነበር ያዋጣኝም ነበር ለኔ ከሚዲያ ማጥፋት እችል ነበር በዛ ሰዓት ግን አላደረኩት ጂጂ አትጠፋም ጂጂ ሲጀመር አትጠፋም መቼም አትጠፋም አሁንማ አትጠፋም ግን በነበረው ጊዜ ያዋጣ ነበር በሚያዋጣ መንገድ ከሄድኩኝ እኔ በተንኮል ብሄድ ጂጂ መለጥለጡ ያዋጣኛል በዛ ሰዓት አገኘውሽ ብዬ ግን ነው አያስፈልግም አንዳንዴ ማረጋዋል አሁን ባንቺ ተጣልተናል አይደል ለነ አማንዬ እንደዛ ስትይሳይ መቤቴ መስክሬ ሌላ ነገር በሙሉ ተረሳው ከአንዳንድ ረሳው እኔም የፈለገ ነገር ይሁን ከይኳ ትባረክልሽ አሁን ድገሚ እድሜ እየሄደ ነው ይቱንልኝ ድገሚ እውነቴን ጊዜ ካመለጠ በኋላ ምን ነው ሁለት ምን ነው ሶስት በሆነልኝ አይሰራ ቶሎ ድገሚ ከዛ በኋላ እኛ እንደርሳለን እንጨቃጨቃለን ልጆች አብሮ ሲያድጉ አብሮ ተፈጠሩ ከይኳ ሺቱን አይ ይኑሩ መከታውን ድም ሲኖር ምናምን ደስ ይላል በእውነት አብረው ሲጫወቱ ምናምን ካለሽ እንግዲህ አሁን ጥሩ ነገር ላይ ነው ያለሽ ራሱ አሁን መኪና ገዛች ሲባል ምንድነው ያልኩት ጸበኛ ነህ ሌላ ነገር ማለት ይችላል ውሸት ማውራት አሬም መቻል ገና ሌላ ነገር ትግዛ በስገጅ እንኳን ደስ አላት ነው ያልኩት ጸብም ቢኖረኝ የማከረው ነገር የለም ለምን ላይን አትጠሽ እናት ልጆች ምናምን የሚባል ጋር አትደርሽ ስለማትደርሺ ችግር የለብኝ እኔ ችግር ያለብኝ በጣም ኦን ፐርፐስ ቤተሰብ ላይ የሚደርስ ሰው ምን ያህል ደካማ ሰው እንደሆነ ያሳያል አያውቋቸው ምንም የፈለጉትን ማውራት ይችላል አሁንም ቤተሰብ ጋር አትድረሱ አቅም ከሌላችሁ አትጀምሩ ጸቡ እኔ ሶሻል ሚዲያን የቆረቆርኩ ሰው ነኝ ለአበሻ መሞከር መብታችሁ ስህተት እሰራለሁ አብሶሉትሊ ግጥም አድርጌ እሰራለሁ በስህተቴ ደግሞ እላሳለሁ ዝም የሚለኝ የለም በስህተቴ እያወጡ ነው የሚያሰጡኝ አይሞቀኝ አይበርደኝ ስለዚህ አሁንም የምናገረው ምንድን ነው ደካማ ስትሆኑ ተንኮለኛ ስትሆኑ የሚጠቅም ነገር የለም ስህተቶች ይሰራሉ ስህተቶች ይታረማሉ ነገሮች እንትን ይላሉ ቤተሰብ ጋር ምናምን ከተሄደ በኋላ ስቱ ሌት አትሂዱ ቤተሰብ ጋር አትሂዱ አሁን ትልቅ ፋውል ብዙ ሰው እኔ አማንዬና ማያየን በጣም ሚሊየንስ አበሻ ወዷቸዋል ስለዚህ ሮማን የወደቅሽው በዛ ዩ ዳን ለኔ ብለው አይደል ለኔ ብላ ቢሆን እርገጩን አብራሽ ስትረግጣኝ ነበር በልጆች ስትመጪ ግን መጡብሽ የና ያንቺ ደጋፊዎች መጡ እኔ ምንድነው ያልኳት አደራ አልኳት ኤልሹ አደራ ሮማን እንዳታገኝ ያልኳት እግዚአብሔር መስከሬ ጠይቋት አደራ እቺ ሰው ነገር ስምሽን አጉር ቤት እንጂ ከሷ ጋር ታዳው አጋጣሚ ጠጉር ቤት ተገናኘች ከዛ መጀመሪያ ያወራችሁን እንኳን ትረሳዋለች በጣም ነው መታምረው ወይኔ ስታምር ምናምን አለች በረጋታው ወጣ ግንባራም ናት አስቀያሚ ናት በዚህ ወጣ ነው ምናምን ብላ ተበጠረቀች እካክ ይሄ ነው የሚያስጠላው እንዴት ላንተ አይደብርም አሁንም እላለሁ እኔ በመልክ ሁሌም እላለሁ ሊያ ቆንጂዬ ናት አሁንም እላለሁ በፊትም እንብለው ነው ምክደው ነገር የለም ያየሁትን አልክደም በመልክ ምንም ያንሳልጅ አይደለች እንደው አመሏ ምላስ አላት ከዛ ያ አገስ ያበሻ ሴት አንተና ምላስ አመረከን አንተ እኮ ነው ምላስ ያስተማርከን እየሰደብክ አሳድገህን እንዴት ነው እንዴ ስሙ እየሰደብክ አንዳንዴ ላስላስ ያስፈልጋል ለምን መሰለሽ ጀርመን እብድ ታስሮ ተፈቷል ዱባይ እብድ ታስሮ ተፈቷል እነዚህ ማን ያስታክስ
ማን ያስታክስ? እስቲ አንቺ በምታውቂው ቋንቋ ለወንድ ብር የሚለቁትን ትንሽ በሚገባሽ ቋንቋ አንቺ አሁን አረብ ሀገር ኖረሻል፣ ሰርተሻል፣ ምን ብለሻል? ለወንድ ቻፓ የሚልኩትን ምን ትያለሽ? እኔ በጎች ብያቸው ተነስተውብኛል። እባክን ሰሞኑ ይሄ ነው ትልቁ ችግር። ፎቶ እየተዘቀዘቀ እየተሰደብኩ ነው ለራሴ በጎች ብያቸው። አይ በጣም ነው የምታሳዝኑት፣ የምታሳፍሩት። እውነቴን ነው። ሴቶች ሆናችሁ እናት እያለሽ ወንድሞች እያሉሽ ስንት የሚረዳ ወገን እያለሽ ለጎረምሳ የምትቀልቢ ሴት ጤነኛ አትመስይም። እውነቴን ነው ምና ጤነኛ አትመስይም። ተቀየሩ። የለፋችሁትን ሴትን ልጅ ቴክር የሚያደርግ እንጂ ወንድ ልጅ ሴትን ቴክር አታደርግም። የትኛውም ዓለም ላይ በየትኛውም ዓለም ሰምተንም አይተንም አናውቅም። ለምን እንደሆነ ግራ ነው የሚገባኝ። ለምን አትቀየሩ? ያንን ማለት ፈልጋለሁ። እና ከዛ ውጪ እንዳልኩሽ በልጆቼ ያንን ስላየው ግን አብሬሽ እንደማልበላ ነግሬሻለሁ። ከዛ ውጪ ግን ታርቀናል። አብሬሽ እንደማልበላ እኔ ስበላለሁ እንዴ? ስታስበው ቀድሞ ምግብ እኔ እኮ ብያለሁ የሶሻል ሚዲያ ሰው ላልበላ አብሬ። ኧረ እኔ ማለት ቁጭ ስለሆነ ነው ከልጅ ብቻ ነው የምትሰራልኝ። ሀሳብ የለብኝም እሱ። በነገራችን ላይ ኤልሹ መቤቴን በጣም ቆንጆዬ ልጅ ናት። በጣም ነው የምታምረው። እኔ እኮ ኤልሹን ያለ ፊልተር ነው የማውቃት። በቃ ቴንኪው ማርያምን። ኤልሻዳይ በጣም ቆንጆ ናት። ፊልተር ነው ኤልሹን የማውቃት። እኔ የመጀመሪያ ቀን ኤልሻዳይን እንዴት እንዳየናት ታውቃለህ? እኔና ቱቱ አጀት ቁጭ ብለን ምሳ እየበላን ልክ ስታልፍ ወይኔ ኤልሹን ትመስላለች ስል ቱቱ እኮ ናት። አረ ኤልሻዳይ እንደዚህ ቆንጆ አይደለችም ማለችኝ። ሲወራ ሰምታ ማለት ነው ሚዲያ ላይ። ከዛም ጓደኞቿ ሊያ እየጠራችሽ ነው አሏት። ከዛ ሊያ ብላ ስትመጣ ደነገጥን። ማርያምን በጣም ቆንጆ ናት። ያውም ቱታ ለብሳ ምናምን የሆነ ጋውን ለብሳ ምናምን ነው የመጣችው። ተኳኩላ እንኳን አይደለም። ዛሬ እንደውም ተኳኩላ ነው የመጣችው። ጥሩ መረጃ ነው ለኔ ይሄ። ታዘም ኤልሻዳይ ቆንጆ ናት ስል አሽሙር ይጣልብኛል። አሁን ደግሞ በአካል ሳገኝ ምን መሰለሽ አንዳንዴ ምንም ብትይ በአሁን ሰዓት ምንም ብትይ የእኛ ሰው ይኸው ድምፅሽ ከተሰማ ወይም ደግሞ አንቺ የምትይው ነገር እንትን ከተባለ ይቀይሩት፣ ይዘውሩታል። በዛኔ ነው ፌመስ መሆንሽን የምታውቂው። አንቺ ያልሽው በሙሉ ወደ ኔጌቲቭ የሚወስዱ ሰዎች ከመጡ እየፈመሽ። ስለዚህ ለኤልሹ ዘፈኝላታለሁ። ቀላል የበርዝዴዋ ጊዜ አለቀስኩ ነው የሚባለው። ምን አለቀስኩ ነው የሚባለው። ይቅር ይበላችሁ። ዮናስ እኮ ኤልሹ ላይ እኮ ይሻፍላል። በጣም ነው የሚወዳት። ስቅስቅ ብለሽ አልቀሽ፣ ስቅስቅ ብለሽ። ኤልሽዬ ቆንጆዬ ልጅ ናት። ባህሪዋንም እወደዋለሁ። ደግሞ ትምሮ ናት። እንዳንቺ ከጨናጩ አላቆመች። ይሄ ልዩነት አለ። እኔ ከጨናጩ ነው እንዲያቆምኩት የግዴታ በቃ ጨናጩን አያውቁም ለማለት በቃ የግዴታ እንግዲህ ጨዋን አትጽፊ። በፈለግሽው አስይዤ ከስታች ጨዋን ጻፊልኝ። ጨዋን አትጽፊያትም። አየሽ፣ ለዛ ነው ልዩነት ያለና ታስተምራለች። እና እንደገና አይ ያንቺም ጥሩ ባህሪ አለ። ጥሩ ባህሪሽ ምንድን ነው? ደግ ነሽ። እሱን አልዋሽም። መልክ አለ፣ ደግ ነሽ። ምላሷን ግን ምላስ ሰንበር እየበላች ነው መሰለኝ። እንትን አላት ግሬስ ነው የሚባለው። ይሄ ግርማ ሞገስ እንዴ ሌላሽ እኮ ፌስቡክ ላይ ነበረ እንዴ ፌስቡክ ነበረ እንዴ ቬሮኒካ እንዲያውም ስታመሰግናት ሌሎቹ አላቃትም ሲሉ ገረመ። ሊያ ይባላል ሲያዩ አረብ ሀገር እኮ የምትታወቀው ሊያ ነበረች። ሌላ ሰው አልነበረ፣ ማንም አልነበረም ከአረብ ሀገር። ሊያ ብቻ ነበረች። እዚህ ዘፈን እንዴት እንዳሽቃበጡ ዮኒ ምግብ የበላንበት ቦታ ሊያ ተመችሽ? ምን እንቀይር ሊያ እንዴ ኤልሹ ግን ሪስፔክት እንዳላቸው አየሽ አይደለ? አንዴ እንዳንሳቸው ነው። ታውቃለች፣ መብቷን ታውቃለች። አይ ኖ አሁን ሰው ብዙ ነገር ይላል፣ ግን በጣም ከኪችን ወጥቶ መጣ። ከኪችን ወጥቶ መጥቶ ጣፈጠሽ ይላል። ያው ብዙውን የምትበላው እሷ አትሆንም። ከእሷ ጋር መሄዱ ያዋጣል ለምግብ በደንብ ያገር እንዲህ ምግብ አትበላም ያለች 9 ሰዓት የምትበላ እኮ ናት።
እንዴ ያለው ነው የሚበላው። እናንተ ምን ናችሁ ነው? እናንተ አትበሉም አይደል እንዴ? አይ ቲንክ ምን መሰላችሁ፣ እኔ አሁን የሶሻል ሚዲያ ልንገራችሁ፣ ሊያ የምታደርገው ትሬንዱ ላይ ይመጣሉ። ያችን ሪፒት አድርገው መጥተው እዛ ቁጭ የሚሉ ጠላቶች ቪው የሚያዩ አሉ። ታውቀዋለች። ልክ በመብሏ ስለሚናድዱ የሚገቡ ለመሳደብ ብለው 100 200 ይገባሉ። ቁጭ ብላ 200 ቪው በነፃ ተገኝቷል። አያውቁትም ብዙዎቹ ስለማያስተውሉ ቪውን ለዛ እንጂ ኖርማል ነገር ነው። ግን ያችን እጣኗን ምናምን ደም ፍላት ለሚይዘው ገብቶ ያለ እሷም አንተንም ደም ፍላት አስይዛለች። እጣንማ ሰሞኑን ኖ ያሳቀኝ ይልቁኑ ካንቺ ሳይሆን ያንቺ ጣን አይደለም ያሳቀኝ፣ ይልቁኑ እነ ሉቺ ምናምን ሆኖ አንድ ላይ እጣን እያጨሱ ሲረግጡኝ አለቀስኩኝ። ሉቺ ጋር ፍቅር ነንና ኧረ እያጨስን እንርገጠው ተባሉና እጣን አምጥተው እያጨሱ ተሰብስቦ ማለት ነው። አለቀስኩኝ። ይህ ሰው እያይፋጠንም ብለው እርገቢ ይባባል። የመጨረሻ በነገራችን ላይ እዚህ ውስጥ ገብታችሁ ማለት ነው አሁን ኮመንት የምትሰጡ ሰዎች የሰይጣን መንፈስ ልባችሁ ውስጥ ያለ ነው። ሲጀምር ምንም አትበሳጩ። የሰው ልጅ ይጣላል፣ ይታረቃል፣ ድጋሚ ይጣላል፣ ይታረቃል። የደበረኝን ፓርት ነገርኩት፣ የደበረውን ፓርት ነገረኝ፣ አለቀ። ምንድን ነው አሁን የምትናደዱት? ለምን ትናደዳላችሁ? ሰይጣን ከነገ ጀምሮ ይታሰራል ጋይስ። ስለዚህ አይ እና ለዛ ነው እንጂ ያን ያህል ታሰረ እኮ ነገር የለም። እዚህ ቦታ የሚባል ነገር የለም። ለማብሸቅ ነው። ዝም ቢያቸው። ቴንኪው የኔ መራ። ለማብሸቅ ነው። ችግር እኔ ነገርኩ፣ በግልጽ ነገርኩ እኮ ጂጂኪያ ከሆም ብዬ አይደለም እኮ በቃ ለማናደድ እሷን እኔ እግዚአብሔር ነግሬ ያለዋ ሆዴ ቀይ ይሁን ጥቁር ይሁን እኔ ሆዴ ጋር አልተገናኘንም። ሲጀምር አላገኘሁትም፣ ግን በቃ እንዳገኘሁት አድርጌ ቆንጆ ካራክተሪን ሰርቼ ድርሰቴን ተወንኩት ሚዲያ ላይ መጥቼ። ጎበዝ ነሽ። በቃ ማን የምፈልገው ሰው ማናደድ ነው። ስለዚህ ታርጌቴን አገኘው ማለት ነው። አንተ በዛ ሰዓት አንተ ስታስበው ሮማን እኮ ገና እንደገባች እኮ ነው በማግስቱ ወጣ ኬኳን የሰደበቻት። በማግስቱ ገባች። ምን አርጋ ያንቺን ልጅ የኔንም ልጅ እኮ ኦቲዝም ብላታለች። ብላታለች እኮ ኬኳን ብላታለች። ይሄንን የምትለው እህቷ እሷ አለች። ታውቂያለሽ አይደለ? እመቤቴ መስክሬ እህቷ አለች እንደዚህ ሆነች። በቪዲዮ ያመጣቻት ኢትዮጵያ ስትሄድ ሰላም ብላ አንድ ቀን ያሳየቻት እሷ ናት። እሷን እንደዛ እያለች ነው ያደገችው። እርግጠኛው ነው የምነግርሽ። እሷን እየሰደበቻት ነበር ያደገችው። ዳስዋ የእሷ እንደዛ ኦቲዝም የሆነች እህት አለቻት። በሚያሳዝን ሁኔታ እግዚአብሔር ይጠብቃል ልጅቷ። እንደዛ እየሰደበቻት ግን አድጋለች ልጅቷ። በፈለጋችሁ ታስይዙ። ለዚህ ነው ያንን ነገር እያንዳንዱን የሰዎችን ልጅ የምትሰድብበት። የሰው ያለውን ነው የሚሰጠው ምልሽ ለዛ እንጂ አሁን የሊያን ልጅ በእንትን ራሷና በመልክ ራሷ እናቃት ወቅት ስታረግ ፊቷን ሸፍና ምናምን ታሳየናለች። ተባረክልሽ። አሁን የምመጣው እግዚአብሔር ይጠብቅልሽ። ልጆች ወደፊት የምትጨምሪውን ካለ ይጠብቅልሽ። አንዳንዴ ግን የምንማርበት አለ። ሶሻል ሚዲያ ያጠፋነውን ይቅርታ ተባብላ የምንሄድበት። እንኳን እኛ የተገዳደሉት አብረው ሲጋራ ነው የሚያጨሱት። አባት አብረው እየተሿሿሙ ሲጋራ ነው የሚያጨሱት። እንኳን እኛ ተራ ንግግር ለተነጋገር ነው ቢግዴ። ግን በልጆች ለመጡ በጣም ብዙ ጊዜ በልጆች ለመጡ እኔ መርስ የለኝ። በጣም ክፉ ነኝ። ቀን ጠብቄ ማረገውን አረጋለሁ። በልጆች አትምጡ። ዮኒ ማኛ ብሎ ከስር ይስቃል በኮመንት። እኔ አይደለሁም በነገራችን ላይ ዮኒ ማኛ እኔ በቴክስት የምሳደበው በታች አንድ ሰው የለም። ግደሉ። አልወድም። የምጠላው ነገር ነው። ከስር ዮኒ ማኛ ብለው የትም ቤት ላይ ቢሳደቡ እኔ አይደለሁም። መመቤቴን አላረገውም። አልወድም። አይመቸኝም። አልወድም። ከስር ሆኜ ብላሽ ይውሳል። አልወድም።
ስለዚህ በዮኒ ማኛ ስም የሚመጡ ሰዎች እባካችሁ በፌክ አካውንትም እንደም ደግሞ ሰድባችሁም ይቻላል።